ምንም እንኳን እናንተ እዚህ ነገር ውስጥ በጭራሽ እጃችሁ የሌለበት ቢሆንም ምናልባት በጓደኞቻችሁ ወይም ደግሞ በቤተሰብ አባላት ከሌላ ግለሰብ ጋር በሚኖር ግጭትና አለመግባባት መካከል ለመግባት የተወሰነ ፍላጎት ሊኖራችሁ ይችላል። በዚህ አለመግባባት ወይም ደግሞ ግጭት ላይ ሰላም ሊፈጠር የሚችል መፍትሄ እንዳላችሁ ውስጣችሁን የመሰማት አይነት ነገሮች ቢኖሩም ነገር ግን በዚህ ጉዳይ ላይ ተገቢ ከሆነ በላይ አግዝፋችሁ ላለመውሰድ ጥረት ብታደርጉ የተሻለ ነው የሚሆነው። ምክንያቱም እናንተ ኤክሰሲቭ በሆነ ደረጃ መፍትሄ ለመፈለግ ጥረት በምታደርጉበት ሰዓት እናንተ ፈጽሞ ያላሰባችሁት ሰደን የሆነ ድንገት ግጭት በመካከል የመፈጠር እድሉ ከፍተኛ እንደሚሆን በግልጽ መናገር ይቻላል። ስለዚህ በዚህ ጉዳይ ላይ እንደ መፍትሄ እኛ የምናስቀምጥላችሁ ነገር ምንድነው? ችግሮችን ወይም ደግሞ አለመግባባቶች በሚኖሩባችሁ ሰዓት በተለይ ከነዚህ ሰዎች መጋጨት አንፃር ቢያንስ እነዚህን ሰዎች ውስጣቸውን ቅልል እንዲላቸው በቻላችሁት አቅም ለማዳመጥ ጥረት ብታደርጉና የእፎይታ ስሜት ቢያንስ ችግሮቻቸውን ወይም ደግሞ አለመግባባቱን ለእናንተ በሚገልጹበት ሰዓት የእፎይታ ስሜት እንዲሰማቸው ለማዳመጥና ሰፖርት እንደምታደርጓቸው ከጎናቸው እንደሆናችሁ ብቻ ለመናገር ያለምንም ጣልቃ ገብነት ያንን ለማድረግ ጥረት ብታደርጉ የተሻለ ነው የሚሆነው። ከዚህ በተረፈ ይሄ ግለሰብ ከነዚህ ሰዎች ጋር ያለው አለመግባባትን በራሳቸው ያለምንም የእናንተ ጣልቃ ገብነት ለመፍታት መፍትሄ ቢፈጥሩ የተሻለ ነው የሚሆነው። ስለዚህ ጣልቃ ላለመግባት እናንተ በዚህ ጉዳይ ላይ ራሳችሁን የተወሰነ ለማግለል ጥረት ብታደርጉ ይመረጣል።